ሰላም ቤተሰብ እንዴት ናችሁ? እንዴት ሰነበታችሁ? ሰላም ነው። ይሄ ይሄን አትክልት ከአትክልት ተራን የገዛሁት ቅጠል ነው። ይሄ እንደምታዩት ይሄ በሻይ ጋጎ ይጠጣል። ለምን ይጠቅማል? ይጠቅማል ብትሉኝ እኔ ብዙ ጊዜ ጉሮሬ ይቆስል ነበር እና የሆነች አረብ ነው የነገረችኝ። ይሄ በጣም ይጠቅማል፣ ይሄን እያፈላሽ ጠጭ ብላኝ። እውነት ሁሌ ሐኪም ቤት ሁሌ ይሄ ቫይታሚን ሲ ምናምን እየገዛው ነበር የምጠቀም። አሁን ይሄን የወላችሁ ይሄ ቅጠል አጥቤ ብቻ ኩባያ ላይ አድርገውና ሻይ ቀዳበታለሁ። አብሬ አላንተከትኩም፣ አብሬ አንተከተክም እንዳለችኝ እንደዚህ ነው የሚሆነው። እውነትም ጠቅሞኛል። ለልጆችም ያው ሰጣቸዋለሁ። የሆነ ኢንፌክሽን ጉሮሮ ላይ ሲኖር የሆድ ቁስለት ምናምን ሲሰማኝ ይሄን ጠጣለሁ። እውነት ሁሌንም የምጠጣው ነው እንደውም እና ጠቅሞኛል። ይሄንን አፍልታችሁ ተጠቀሙ። የሚገኘው አትክልት ተራ አካባቢ ነው። ይጠቅማል። እውነት እኔ በጣም ጠቅሞኛል፣ ተመችቶኛል። እንዳልኩ እንትን ነገርም ስለሆነ ቅጠሉ ይሄ ለልጆች ሲሆን ሁሉን አታረጉትም። ግማሹን የአንዷን ቅጠል ግማሹን አድርጋችሁ ትሰጣችኋል። ግን አይፈላም፣ አብሮ አይንተከተክም። ሻይ ጋር ለብቻው ነው፣ ላዩ ላይ ነው የሚጨመረው። ላዩ ላይ ጨምራችሁ ይጠጣል። ጥሩ ነው። ለሆድ ቁስለትም ለዚህ ቶንሲል ነገር ምናምን ይጠቅማለኝ እና ሳብስክራይብ አድርጉ፣ ሼር፣ ኮፒ ሊንክ ከተመቻችሁ ሌሎችንም ነገሮች አዳዲስ ሀሳቦችን አመጣለሁ። ያው አበረታቱን። ቻናላችን ሰብስክራይብ በማድረግ ሼር፣ ኮፒ ሊንክ አድርጉልን። ብዙ የተለያዩ ነገሮችን ይዤ እመጣለሁ። አመሰግናለሁ ስለተከታተላችሁኝ። ላይክ ሼር አትለዩን። የምትፈልጉት ከሆነ ቅጠሉንም ኮመንት ላይ ጻፉልኝ። ስሙን አጣርቼ ነግራችኋለሁ። እዛ አትክልት ተራ ነው የሚገኘው። አትክልት ማለት ይሄ እንትን የሚሸጡበት አካባቢ ማለት ነው። እነዚህ አትክልቶችን ፍላወር ምናምን እንደነዚህ የሚሸጡበት አካባቢ የለም። እዛ አካባቢ ነው የምታገኙት። እና አመሰግናለሁ፣ ወዳችኋለሁ። ላይክ ሼር ኮፒ ሊንክ አድርጉልን። ቴንኪዩ። ሰላም ቀን